ሰላም ሰላም ፋሚሊ እንዴት ናችሁ? እንግዲህ ትናንትና ቃል በገባነው መሰረት ዛሬ የመጀመሪያችን የቭሎግ ቪዲዮ እንጀምራለን። ያው ዛሬ የምንሄደው እኔና ሳሚ ወደ ወዳጅነት ፓርክ 4 ኪሎ እንሄዳለን። እንግዲህ እስከ መጨረሻው ድረስ ተከታተሉን። ከቤት ወጥተናል። ዩሳሚ ሰላም ብላችኋል። ሰላም ሰላም ወደ ተመልካቾች ይላል ተመልሰናል። መች ጀምሮ አብረን ያወራችሁ ነው። እስከ መጨረሻ ድረስ ተከታተሉ። ያው አሁን እየሄድን ነው። መገናኛ ደርሰናል። አሳያምሽ ነው እንግዲህ ጋይስ 4 ኪሎ ደርሰናል። ያው ታክሲ ውስጥ ያልቀረጽንላችሁ አልተመቸንም ነበር፣ ለዛ ነው በዚህ ጋር ተሻግረን ምን ይመስለኛል እና ያው ታክሲ ውስጥ ያልቀረጽነው ስላልተመቸን ነው። ያው ሰዓት ካለን እዛ ጎብኝተን ምናምን ከጨረስን በኋላ ወደዚህ እንመጣለን። 4 ኪሎ ያ ቤዝመንቱ እንገባለን። ቤዝመንት ሱቆች ምናምን አሉታች፣ እሱን እናያለን። እንግዲህ ጋይስ ያው እኔ ለመጀመሪያ ጊዜ ሳይሆን 2 ጊዜ ነው፣ አሁን ሲሄድ 2ኛ ጊዜ ነው። አንተ ላይ ግን ለሰርግ ብቻ 4 ጊዜ ምናምን መጥቻለሁ። አሁን 5ኛ መሰለኝ። ስለዚህ ቦታዎችን የሚያስጎበኘን ሳሚ ነው። ያው እኔ ቦታዎችን በደንብ ስለማላውቅ ሳሚ ነው የሚያስጎበኘን። እስቲ እንግዲህ ችሎታውን እናያለን። ዶንት ፎርጌት ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሰብስክራይብ አድርጉ። ያው እንግዲህ እዚህ ቤዝመንቱ ጋር ስንመለስ ከደረስን እንገባለን ተባብለናል። እናስጎበኛቸዋለን። ውስጡ ምናምን እናያለን። ያው እናንተ ሰብስክራይብ በቃ ደርሰናል። አሳያቸው። ያው እዚህ ጋር አምባሳደር ሞን ያለ ነው። አሁን ገብተን ያለው እናሳያቸዋለን። ከኛ ጋር አሁን ደርሰናል። እንግዲህ ደርሰናል። ያው ፊት ለፊታችን አንድነት ፓርክ አለ መግቢያ። እኛ ወርታች ነው የምንሄደው። እዚህ ጋር አብሮት መጽሐፍት ቤት አለ። ያው እንግዲህ ተከታተሉን። ሰብስክራይብ አድርጋችኋል? አላደረጋችሁም? አድርጉ በቃ። ደርሰናል። ወደ በሩ እየደረስን ነው። እዚህ ውስጥ ነው የምንገባው። የውጭ ሀገሩ ማክዶናልድ ነው፣ እነዚህ ደግሞ ማክዶናልድ ነው። ያው የህፃናት ጨዋታ ራሱን ሞክራለን። ምን ችግር አለ? እንጮታለን። ተጫወት። የህፃናት ተጫወት ራሱ ሳሚ አልጮትም ብሏል። ስለዚህ እኛም አንጮትም። በቃ እኔ ብቻዬን ከተጫወት ሌላ ነገር ነው። ያው መግቢያ 110 ብር ነበረ። ያሁኑን ስለማላቅ ከ110 ካለፈ ያው ታውቃላችሁ። እንዴት ናችሁ? 110 ከሆነ እንገባለን፣ ካልሆነ ደግሞ ያው እንግዲህ በቃ ቃላችንን አናከብርም ማለት ነው። ያው እንግዲህ ከገባን በቃ በጣም ብዙ ነገር እናያለን። ቃላችንን አናከብርም ሳይሆን በሌላ ቀን ብር ጨማምረን እንመጣለን ነው እንጂ አናከብርም አይደለም። የመጣነው በታክሲ ነው፣ በራይድ አይደለም። ስለዚህ በቃ ይመቻችሁ፣ ተከታተሉን። በታክሲ እንድንሄድ ያድርጉን። የመግቢያ በታክሲ አይደል፣ በራይድ አንቺ ደግሞ የመግቢያ እንድንሄድ ያድርጉንና ከዛ በኋላ ደግሞ ወደ መኪና የራሳችን መግዛት። ከዛ በኋላ አለ የበር መግቢያ 110 ብር ነበር። ያው አሁን የምንከፍለው እናሳውቃችኋለን። ይመቻችሁ እንግዲህ ተከታተሉ ጋይስ። ገብተናል። ያው የከፈልነው ብር 105 ብር ነው ለአንድ ሰው። እኛ በ110 ብር ነው የመጣነው። በጣም ነው የሚያምረው። ይኸው እንደምታዩት አሳይ እስኪ በእናትህ። ገና ከመግባታችን እንደዚህ ካማረ ውስጡን ደግሞ እንግዲህ አብረን እንመለከታለን። እዚህ ጋር የልጆች መጮች አለ። እዚህ ፊት ለፊታችን በዚህ ጋር እንዲህ የልጆች መጮች አለ። እዛ ጋር ደግሞ ባስኬትቦል አለ። ያው እዚህ ጋር በምትሄዱበት መሄድ በምትፈልጉበት ቦታ ማፕ አለ። ማፖች አሉ እዛ ጋር እንደምታዩት። አሁን እኛ የልጆች አትክልት ስፍራ፣ የብስክሌት ማቆሚያ ምናምን አለ። እስኪ እንሂድና ወደ ውስጥ እናያለን። እዚህ ጋር ቶይሌት አለ፣ ሽንት ቤት አለ እዚህ ውስጥ። እንግዲህ እኛ በዚህ ጋር እንገባና እናያለን። ታክሲ ለምን አትሆንም ሳሚ? እዚህ ጋር ስገባ እስኪ መሬቱ ራሱ በእናትህ ያው በጣም ነው የሚያምረው። እንግዲህ እዛ ጋር ፊት ለፊት ልጆች ይጮታሉ። እኛ ያለንበት ቦታ እንግዲህ የልጆች መሮጫ ቦታ ነው። እዚህ ጋር ብትወርቁ አትጎዱም። በነገራችን ላይ እንደ ስፖንጅ ነገር ነው። እዚህ ጋር መሮጫ ነገር አለች። ሳሚ ጋር እንሮጣለን አብረን። እዚህ ጋር ንፋስ መቀበል ከፈለጋችሁ እዚህ ጋር ቁጭ ብላችሁ በቃ ደስ ሲል እና ቁጭ እንግዲህ ደስ ይላል። ያው ሰብስክራይብ አድርጉ። የልጆች መጮት አለ። እህቶቻችሁን አምታችሁ መጮት ትችላላችሁ።
ሊጮት ፈልጓል ግን አላ ፈራ። በቃ ምንድን ነው የሚባለው? አፈረ ነው የሚባለው። መጮት ፈልጎ ለምንድን ነው የሚፈራው? ተጮት በቃ ትችላለህ። በቃ ሌል ነው በቃ ይኸው መሰናክል እንጮት፣ መሰናክል እንጮት፣ እግዚአብሔር እንጮት፣ አላሳየን እንጮት። በቃ እንግዲህ ጋይስ ይኸው ቦታውን በጣም ነው የሚያምረው። ሁሉም ነገር በአትክልቶች የተሞላ ነው፣ በእጽዋቶች የተሞላ ነው እና ንፋሱ ምናምን ደስ ይላል። ቦታው እንደምታዩት ነው። ቦታው በጣም ነው የሚያምረው። ያው በዚህ ጋር መውጫ አለ፣ ያው በዛ ጋር መግቢያ አለ፣ በዚህ ጋር መውጫ አለ። እዚህ ጋር ያው ወዳጅነት አደባባይ ፍሬንድሺፕ ስኩዌር። አሁን ወዴት እንሄዳለን? በዚህ እንሂድ፣ በዚህ እንሄድ አንችል፣ በዚህ ጋር እንሂድ፣ ቀጥታ እንሄዳለን። ከዛ በኋላ ውስጥ ገብተን ብዙ ነገር እናያለን። እስኪ ተከታተሉን እስከ መጨረሻ ይመቻችሁ። ያው እንግዲህ ጋይስ እዚህ ጋር ሽንት ቤት ምናምን አለ፣ መጠቀም ይችላሉ። በየቦታው አለ ሽንት ቤት። ያው እዛ ጋር ደግሞ እንደምታዩ ከታያችሁ የኳስ ምናምን አለ። ሄደን እናሳያችሁ ይና እዛ ጋር የኳስ ቲም ይዛችሁ መታችሁ ብር ከፍላችሁ መጫወት ትችላላችሁ። ዋጋውን እንጃ አልጠየቅንም፣ ስንት እንደሆነ አናውቅም። ባስኬትቦልም አለ። የባስኬትቦል ግን አውቃለሁ በሰዓት 300 ብር ከፍላችሁ ለአንድ ሰዓት አንድ ኳስ ተከራይታችሁ መጫወት ትችላላችሁ። ለአንድ ሰዓት በ300 ብር ማለት ነው። እና እዚህ ጋር ደግሞ የኳሱን እስኪ ሄደን እናያለን፣ ግን አንጠይቅም። መግባት ምንችል አይመስለኝም። ያው እዚህ ጋር እንግዲህ ኳስ ይጮታሉ። ያው እንደምታዩት እዚህ ጋር ኳስ ምናምን መጫወት ትችላላችሁ። ቲም ይዛችሁ መታችሁ። ሜዳው በጣም አሪፍ ነው። ፉትሳል ሜዳ ነው፣ አርቲፊሻል ሳር እና እዚህ መታችሁ መጫወት ትችላላችሁ። ያው በቃ ይመቻችሁ። እንግዲህ እናሳይተናችኋል እና ተጠግታ አሳያችሁ። ያው በቃ መግባት ምንችል አይመስለኝም። የራሳቸው ቲም ብቻ ነው የሚገባው። ያው የሚጫወት ብቻ ነው። ለምን የቤንች ምናምን የሚቀመጥበት ያው ከላይ በኩል ነው ያለው። ያው ተመልካች ምናምን ማስገባት አይችሉም። ለምን የቲም ጨዋታ የቡድን ምናምን የዋንጫ ምናምን ሲኖር ነው የሚያስገቡን። እንግዲህ እስኪ ሌላ ቦታም አለ ደግሞ ወረታች ምናምን ደግሞ ወርደን እናያለን። እንግዲህ ተከታተሉን። እንግዲህ ይመቻችሁ። ያው አሁን ደግሞ እየሄድን ያለነው ውሃ አለ ማለት እንደ ትንሽ ነገሩና እሱን እናያለን። ውሃውን ሂደን እናያለን። በቃ ሙሉ ቦታ ምንም ሳይቀር እስከነ መጮቾች እነዚህ ራሱ እንሞክራለን። እንሞክራለን። ያው እንቀርጽላችኋለን። ብዙ መሰናክሎች አሉ፣ እንቀርጽላችኋለን። ያው ብቻ ከእናንተ የምንፈልገው ሰብስክራይብ ነው። ለብዙ ጊዜ ደገም ነው። ያው እስካሁን አላረክም። አንተሽ አርግ፣ ሰብስክራይብ አርጊ። ያው እንግዲህ ቦታው በጣም ነው የሚያምረው። በአትክልቶች የተሞላ ነው። መታችሁ መዝናናት ትችላላችሁ። የራሳችሁን ውሃ ይዛችሁ መግባት ትችላላችሁ። ማትችሉት አለ አይደለ? ይሄ እሽግ ውሃ ምናምን ይዛችሁ መግባታችሁ እዚሁ ነው የምትጠቀሙት። እና ምግብ ምናምን ጁስ፣ ሁሉም ነገር አለላችሁ። እንግዲህ እስቲ አሁን እንሞክረው እስቲ ነገር በእርግጥ የምችሉ አይመስለኝም። ዝም ብዬ ልፈላስ ነው። ግን የስፖርት እንትን ነው አንተ ስለ ይሁን ስልሽ ይሄን ምናምን አትይው መቀመጫው ምናምን what is that bro? አረ እንደሱ አይደል? አረ በእናትህ አንተ what is that? ይሄ ራሱ ምንድነው ገመዱ? ያው አልገባንም ግን እንዴት እንደምን ነው ይሄ ለወር ላይ ማውጣት እስኪ ውጣ። እንደሱ ያው ጦጣ ነበር መሰለኝ ይሄ የሆነ ሳለ እስቲ ቀ አረ ብዙ ነገር ነው ያለው በነገራችን። እስኪ ሁሉም ነገር ግን ሴፍ ነው ማለት ሁሉም ነገር ሴፍ ነው። በቃ እንደፈለጋችሁ ነው። ምንም ሳትፈሩ ነው መጠቀም ያለባችሁ። የምትጠቀሙት ነገር ምንም አያስፈራም። ይኸው እዛ ጋር ውጣ። ወይኔ አቤል እንዳልወርቅ። በስመ አብ ዛሬ ከቤት ባስወጣው እያያችሁት ነው። እንዴት ነው የሚሆን? በጣም ተቀለበለ። ይሄ ሴፍ አይደለም። ሴፍ ያልከው ነገር ነው። ዝም ብለህ ሂድ። አይርንም ብትወቅቅ ማለት ነው። በነገራችን መሬቱ እንትን አይደለም አይጎዳም። ስፖንጅ ነው ተሰበር ትችያለሽ እንጂ ልገላቸው ነው እንዴ አንተ? ወይኔ እናቴ እኮ የተሰራው እኮ ለእንትን ለዚህ አይመስለኝም። ውረድ እንሂድ። አንቺ አልገባሽም። በቃ ና ጠይቀን እንሰራለን። ና በስመ አብ አጣሪ ምንድን ነው ግን? በስመ አብ አልባላ። እስኪ ምን እንደሆነ ግን አስረዱን። እስኪ ኮሜንት ላይ ጻፉልኝ። ምን እንደሆነ አልገባም። በስመ አብ አንተ ረስት ወርቃል። ይሄ ራሱ ምንድን ነው? እኔ አሁን በቃ እኔ ይሄን አይደለም በቃ የፈለኩት ቦታውን ይዩት እስኪ በእናታችሁ ቦታውን በቃ ቦታውን ነው የፈለኩት። ስለ ይሄ ቦታው በጣም ያበደ ቦታ ነው። በቃ ቦታው ኢትዮጵያ ያለው አልመሰለኝም። ያው አሁን ደግሞ ወደ ባህሩ እየሄድን ነው። ተከተሉ። ያምሰ ሰብስክራይብ አድርጉ። ሰብስክራይብ አሁን እየደረሰ ነው። ታች ነው ያለው። ስለ ስታዩ በጣም ትደነቃለህ። በጣም የሚያምር ቦታ ነው። እንየው። አሁን ደግሞ የምንሄደው ያው ብዙ ቲክቶከሮች ዳንሰኞች ምናምን የሚሰሩበት ቦታ አለ። ዳንስ ምናምን የሚሰሩበት ያው እዛ ጋር ያለው እቺ ፌመስ ቦታ ይታያችኋል። እዛ እንሄዳለን። እስኪ አሁን መግባት የምንችል ይመስለኛል። እንወጣለን። እዛ ሄደን ፎቶ እንነሳለን ምናምን። ይመቻል ጋይስ። ደርሰናል። እዚህ ጋር ፎቶ ምናምን እንነሳለን። ግድ ነው እዚህ ጋር
ለፎቶ በጣም ነው የሚመቸው ቦታው እና አሁን ወደ ላይ እየወጣን ነው እንግዲህ። እስኪ በጣም ነው እይታው የሚያምረው። ወደ ላይ እንውጣና እናያለን። ፎቶ እንነሳለን ምናምን። ያስፈልጋል ፎቶ፣ በጣም ፎቶ ያስፈልጋል። በጣም ነው የሚያምረው ቦታው። ሁሉም ነገር ማየት ይችላል። ይኸው ከፍ አድርገው ንግድ ባንክ ይኸው እዛ ፊት ለፊት በቃ አሁን ይኸው እዚህ ጋር ነው ዳንስ ምናምን የሚሰሩት ካያችሁት ቦታው እና በጣም ነው የሚያምረው። በጣም ደስ የሚል ደግሞ ዛሬ እሁድ ስለሆነ ብቻችንን እሁድ ከመጣችሁ ሰው የለም እና እሁድ ነው። ውሃ ያልናችሁ ይኸኛው ነው ግን ይኸው ፋውንቴኑ አልተከፈተም። ፋውንቴኑን አልከፈቱትም። ያው ሂደን ያለን ችግር የለውም። እዚህ ጋር እንግዲህ በጣም ነው የሚያምረው። ሁሉም ነገር በእጽዋት የተሞላ ነው። በቃ ቦታው በጣም ነው የሚያምረው። ይኸው እያስቸገረኝ ነው። በቃ ፎቶ እንነሳ እያለ በቃ በሁሉም ቦታ እዛ ብንሄድ ፎቶ፣ እዛ ብንሄድ ፎቶ፣ እዛ ብንሄድ ፎቶ አስቸገረኝ። አዶና ያበደ እስኪ ይሄን ቦታ እሺ ታገኙታላችሁ። እንዲህ ላሽቃበጥንበት ቢከፈልን ይኸው ላይ ደግሞ ቅድም ፎቶ የተነሳንበት ነው። ጋይስ ፎቶአችንን ተነስተን ጨርሰናል። ያው ጨርሰናል። እዚህ ጋር የተነሳነው ነው የጨረስነው። ወረታች ደም ምናምን እንነሳለን። ያው ተከታተሉን። ያው መጀመሪያ ግን እንትኑ ጋር ነበር ለመሄድ ቃል የገባ ነው። ምንድነው ይባል ይሄ ውሃ ነገር አለታች ግን ያው ፋውንቴኑን ስላልከፈቱት ብዙ የሚታይ ነገር የለም። ለዛ ነው ግን ለእናንተ ለማሳየት ዝም ብለን እንሄዳለን። ያው ተከተሉን። አረ በዛ ነው የምንሄደው። አንቺ ደግሞ ያው ቦታ እየተሳሳትን ነው በቃ ስለማናውቀው ነው። ያው በዚህ ጋር እንሂድ ነው። በዚህ ጋር በየቦታው እንትን አለላችሁ ምግብ ቤት በየቦታው አለ። ያው ግን ያስፈልጋል። በጣም ውድ ነው ምግቦቻቸው ውድ ናቸው በጣም። ይሄ ወደዚህ ጋር ባህሮች እዚህ ጋር ማታ ማታ ይሄኛው ሳይሆን እዛኛው ጋር ወዳጅነት ቁጥር 2 የሚባለው እዛ ጋር የፋውንቴኖች አሉና ፋውንቴኑ በሙዚቃ ነው የሚሰራው። በሙዚቃው ሪትም ልክ ነው የሚሰራው። እሱ ጋር ደግሞ ሌላ ቀን ሄዳለን አምሽተን በምሽት ሄደን ያለን እሱን ደግሞ ፓርቲቱ ግን እሱ ጋር ደግሞ እንድንሄድ የእናንተ ሰብስክራይብ ያስፈልገናል። ሰብስክራይብ አድርጉና አበረታቱን። ያው እሱን እንዳረሱ እና ቦታው በጣም ነው የወደድኩት። መጣችሁ ተዝናኑ። መግቢያው 105 ብር ብቻ ነው ለአንድ ሰው 105 ብር 105 ብር ለሁለት ሰው ለሁለታችን 210 ብር ነው የከፈልነው። ያው እንግዲህ በቃ እየደረስን ነው እዚህ ጋር። እስኪ ወደዛ ሄደን ደግሞ ፎቶ ምናምን እንነሳለን። ይመቻችሁ። ሰብስክራይብ ያላደረገ ካለ እስካሁን ይሄ ሁላ ለፍልፈን በቃ እንጣላለን። ሰብስክራይብ አድርጉ። ደርሰናል። ይኸው ውሆቹ እነዚህ ናቸው። የሚያምረው ግን ይሄ ፋውንቴኑ አለ አይደል? እነዚህ ጫፍ ጫፍ ላይ ያሉት እነሱ ይሰሩ እና ወደ ውስጥ ተጠግተን እንደ እነሱ ቢሰሩ ነበር ሀሪፍ የሚሆነው። ግን ያው እሁድ ስለሆነ ብቻ እሁድ ስለሆነ ነው መሰለኝ። አንተ ነገር ናረግ ጊዜ ገብታላል። ኧረ በስመ አብ በጣም ልጁ ግን አውቀዋለሁ ብሎ ያው አልነገረንም። እስካሁን የነገረን ነገር የለም። ያው እዚህ ጋርም ዘፈን ይከፈታል። ግን በነገራችን ላይ እዚህ ጋር ውሃ አለ ተጠግተን እናያለን። ያው እንግዲህ ተከታተሉን። እዚህ ጋር ፋውንቴኑ ልክ ሲከፈት ፋውንቴኑ እናንተ እዚህ ጋር ቁጭ ብላችሁ ማየት ትችላላችሁ። ያው በዚህ ጋር ወንበር አለ። እዚህ ጋር መቀመጥ ትችላላችሁ። እንዳለ በጣም ብዙ ደረጃ አለ። አሳያቸው። እዚህ ጋር መቀመጥ ትችላላችሁ ከፈለጋችሁ። እና ይሄው ውሃው እንግዲህ ይህን ይመስላል። ትንሽ ነው ማለት ሳይዛቸው ትንሽ ነው። ያው ግን በጣም ነው የሚያምረው ቦታው በጣም ያምራል። ከዚህ ጋር ራሱ ወደ ላይ ያለውን ፓርት ስታዩት በጣም ነው የሚያምረው። ሬስቶራንት ምናምን አለው እዛ ጋር ሬስቶራንት፣ ቅድም ፎቶ የተነሳንበት ጋር ሬስቶራንት ነው ያለው። እና ውሃው እንግዲህ ይህን ይመስላል። ፋውንቴኑ ቢኖር በጣም ይበልጥ ያሳምረው ነበረ። ያው ውሃ ብቻ ሆነ፣ ምንም ማድረግ አይቻልም። እንግዲህ አሁን የት ነው ያለነው? ወዳጅነት ቁጥር 1 ፍሬንድሺፕ ስኩዌር ላይ ነው ያለነው። እንግዲህ ይመቻችሁ። ሰብስክራይብ ማድረግ እንዳረሱ ይመቻችሁ። ያው እንግዲህ ባህሩ እንዳሳያችሁ ይሄ ነው። ያው መጀመሪያም እንደተናገርኩት ፋውንቴኑ ከሌለ ምንም አያምርም። ኖርማል ውሃ ነው፣ ምንም አይካበድም። ግን ቢያበሩት አሪፍ ነበር። እንደገና በማታ ደግሞ እነዚህ ደረጃዎቹ ላይ አይደል ከስር እንትን አላቸው ሻዶ ላይት አለው ሁሉም ማለት ነው ከስር እና ይኸው እዚህ ጋር እስኪ የሚነበብ ነገር አለ። እስኪ እናንብበው። የሚነበብ አለ እናንብበው። ተከታተሉ ልትመጣችሁ የወዳጅነት አደባባይ ይላል እና ላምስ ነብብልን የሚባለው የጉብኝት ቦታ መግለጫ ሰሌዳ የፓልም ጋላሪ እና የሰርግ ኩሬ። የፓልም ጋላሪ ከሸገር ሐይቅ ጎን ወዳለው ባንተ ይቀጡ ወንዝ ይፈሰስ ምርብ እንትን ብለውበታል እዚህ ጋር። ቦታውም የውሃ ፍሰቱ 200 ሜትር በሐይቅ መንገድ ሽርሽር 500 ሜትር እና በሰርግ አትክልት ስፍራ 400 ሜትር ጠቅላላው 1100 ሜትር ርዝመት አለው። የትኛው ይሄ ነው? የፓልም ጋላሪ መናፈሻ ምናምን የሚለው ብቻ እንደሆነ እንጃ። ዝም ብለን ያነበብነው። እዚህ ጋር ደግሞ ትናንሽ እጽዋቶች አሉ። ወደ ላይ በኩል ትናንሽ እጽዋቶች አሉ። አሁን ወዴት እንደምንሄድ ግራ ገብቶናል። ወደ ላይ እንውጣ ወይስ በዛ ጋር እንሂድ? ቀጥታ መንገድ አለ። መሄድ ከቻለን እንሄዳለን።
ወይ ደግሞ በዚህ ጋር እንዙር ዝም ብለን ወይ ደግሞ እዛ ድልድይ አይተናል። የዛ ከሆነ እስኪ እናያለን። ወርታችን እንወርዳለን። ያው ተከታተሉን እንግዲህ ይኸውላችሁ። እንግዲህ ያው አይፎን ባትሪያቸው ምንም ደስ አይልምና እሱን አውቀን ያው ፓወር ባንክ ይዘን የመጣ ነው። ቦርሳ ተሸክመን ይዘን የመጣ ነው። ያው ገና ስንት ደቂቃ ይሆናል? 30 ደቂቃ ይሆናል ከገባን። ያው መንገድ ላይም ቀርጸናል። በቃ እኮ 1 ሰዓት ምናምን አድርገናል። እዚህ ውስጥ 1 ሰዓት አድርገናል። ግን ባትሪው 20% አለ። 100 ነበር። ብቻ ያው አይፎን ስትገዙ አትግዙ። በቃ እንደውም አትግዙ። ለካሜራ ብቻ አይፎን አትግዙ። ይሄንን መከራቸዋለን። ሳሚ መከራቸው አይፎን ይግዙ። ሳምሰንግ በቃ ሳምሰንግ ደህና ስልክ ነው። በቃ ሳምሰንግ ያው ካሜራው አንዳንዱ ደስ አይልም። በእርግጥ ግን አለ አይደለ ለካሜራ ብቻ ነው እንጂ አይፎን ለሌላ ለምንም አይሆንም። ያው አሁን ወደዛ እንሂድ። እዛ ጋር ደግሞ አለ እስኪ ድልድይ ምናምን ወደሱ ጋር እየሄድን ነው። ቦታው በጣም ነው የሚያምረው። እያያችሁ በጣም ነው የሚያምረው ቦታው። እንደገና እኛ ብቻ ነው ያለነው በነገራችን ላይ ጸጥ ያለ ቦታ ነው። እኛ ብቻ ነው ያለነው። እሁድ ስለሆነ ይሁን እኔ እንጃ ብቻ ሁሉም ነገር ባዶ ነው። እኛ ብቻ ነው ያለነው። አሁን እዚህ ጋር ማንም ሌላ ሰው የለም። እኛ ብቻ ነው ያለነው። እሱ አሪፍ ነው። ያው እዚህ ጋር እንግዲህ ድልድዩ አለ። እሱ ጋር እንሄዳለን። እዛ ጋር ደግሞ ጌሞች አሉ። እሱን እንሞክራለን። ሁለታችን እንፎካከራለን ማለት ነው። እንግዲህ እንጀምራለን። እዛ ጋር እየዋኙ ነው መሰለኝ። አይታይም ግን ከዚህ ጋር እባክህ ዋና አለ። ያው ወንዝ ነው። አሁን የምንሄደው እንግዲህ ወደዚህ ድልድይ ነው። እዛ ጋር ፎቶ እንነሳለን። ያው ሳሚ ፎቶ አልነሳም ብሏል። ለምን እንደሆነ አላውቅም። እዚህ ሲመጣ ከዛ ስንመጣ ፎቶ እነሳለሁ እያለ ነው። እዚህ ሲደርስ ፎቶ አልነሳም በቃ ሙዴ ጠፋ ምናምን ብሎኛል። እኔ ግን በጣም ብዙ ፎቶ ተነስቻለሁ። ኢንስታግራም ላይ ፖስት እንለዋለን። ያው እንግዲህ ቦታውን እንደምታዩት በጣም ነው የሚያምረው። እጽዋቶች አሉ፣ ትናንሽ እጽዋቶች። እዚህ ጋር ወንዝ አለ። ግቢው ደግሞ በጣም ትልቅ ነው። በጣም ትልቅ ግቢ ነው። ሁሉ ነገር ደግሞ የምትሞክሩት በነፃ ነው። በቃ አንዴ ከክፍላችሁ ከገባችሁ ሁሉም ነገር በነፃ ነው እና በጣም ነው የሚያምረው። አየሁ ወንዙ ግን ቆሻሻ ነው። ይኸውና በጣም ነው የሚያምረው። እዛ ጋር ደግሞ ፋሚሊ አለ አይደል? የሆነ መመገብ የምትፈልጉት ነገር ካለ ውስጥ መመገብ ካልፈለጋችሁ እዚህ ጋር ቴካዌ ይመጣላችኋል። ቁጭ ብላችሁ መመገብ ትችላላችሁ። እዚህ ጋር ደግሞ የሚከለከል ነገር አለ። በድልድዩ ላይ መንጠልጠል በጥብቅ የተከለከለ ነው ይላል። እዚህ ላይ መንጠልጠል አይቻልም ነው የሚሉት እና ግን እዚህ ጋር አንድ ደስ የሚሉ ነገሮች እንደሆነ ታውቃላችሁ። ከፋሚሊ ጋር መታችሁ እዛ ውስጥ ገብታችሁ መመገብ ካልፈለጋችሁ ማለት ሰው ከበዛባችሁ ምናምን እንደነዚህ አይነት ቦታዎች አሉ። ይኸው እንደነዚህ አይነት ቦታዎች አሉ። ቁጭ ብላችሁ ግን በሳር ላይ ደግሞ መራመድ አይቻልም። በሳር ላይ መሄድ አይቻልም። እዛ ጋር መቀመጥ ትችላላችሁ። እዛ ጋር ይሄ ግን የሚመስለኝ በማታ የሚያምር ይመስለኛል። በማታ በጣም ላይቶች ይበዙበት ነው፣ ያምራል። እና እዚህ ጋር መመገብ ትችላላችሁ። ቴካዌ ከዛ ጋር አስመጥታችሁ መመገብ ትችላላችሁ። እንደገና ደግሞ ያልነገርናችሁ ነገር መጀመሪያ ላይ ስትገቡ ትኬት አይደለም የሚሰጣችሁ፣ ማለት ደረሰኝ አይደለም የሚሰጣችሁ ስልካችሁ ላይ ቴክስት ይገባል። ስልክ ቁጥር ሰጣችሁ ስልካችሁ ላይ ቴክስት ይገባል እና ስትፈተሹ እሱን አሳይታችሁ ነው የምትገቡት። ቴክስት ካልገባ እዛ የከፈላችሁበት ቦታ ሄዳችሁ መጠየቅ አለባችሁ ማለት ነው። እንግዲህ እስኪ እዛ ጋር ሄደን ጌሞቹን እንሞክራለን። እስኪ ማን እንደሚችል እንደማይችል እናያለን። ተከታተሉን እስከ መጨረሻው። ይኸው እዚህ ጋር እስኪ እንሞክራለን። ስፖርት ምናምን የምትሰሩበት ነገር ነው ያለው። ይኸው እዚህ ጋር ባስኬትቦል አለ። ባስኬትቦል ደግሞ የራሳችሁን ይዛችሁ መምጣት ትችላላችሁ። አትችሉም? እሱን እኔ እንጃ አላውቅም። ግን እዚህ ግን የማውቀው በ300 ብር ለአንድ ሰዓት መከራየት ትችላላችሁ። በ300 ብር ለአንድ ሰዓት ያክል መጫወት ትችላላችሁ። ከፈለጋችሁ ቡድን ጋር መታችሁ ይኸው ባስኬትቦል አለላችሁ እዚህ ጋር መለማመር ምናምን ከፈለጋችሁ። እኛ አሁን ያው ብር ስላለዝን አልሞከርንም። እንደገና ባስኬትቦል ብዙም ትችላላችሁ። ያው እኔ ብዙም እሱም አይችልም። ባስኬትቦል አንሞክርም። ስለዚህ አሁን ይሄን ጨዋታ እንሄድና እናያለን። ግቢው በነገራችን ላይ በጣም ትልቅ ነው። እስከዛ አለ እያየሁ ነው ሳሚ። እዛ ጋር ራሱ አለ። በጣም ትልቅ ነው ግቢው። በጣም ነው የተሰራው። እንደገና በየቦታው ወንበር አለ። በየቦታው ጥላ ነው ማለት ጥላ አለ ምናምን። አሁን የምንሄድበት ያው ፀሐይ ነው። በእርግጥ ግን ጥላ ያለበት ቦታ አለ። እስኪ ወደ ውስጥ ገብተን ጨዋታዎችን እንጮታለን። ይመቻችሁ እና የመጀመሪያው ቦታ ላይ ደግሞ ሄደን እንጮታለን። ድጋሚ ሰው ስለነበር ነው። አሁን ወደ ምሳ ሰዓት ላይ ሊበሉ ከገቡ ይቀንሳል እና ሁለታችን እንደነዛ የተለያዩ ጨዋታዎችን ጌሞችን እንሞክራለን። ዥዋዥዌ እንጮታለን። እስከ መጨረሻው እንግዲህ ተከታተሉን። እሺ እስካሁን ሰብስክራይብ ካላረክ ሌላ ሌቭል። እስካሁን ይሄን ቪዲዮ አይተ ሰብስክራይብ ያላረገ ካለ አሁን ደግሞ ደርሰናል መጨረሻ ቦታው ላይ። እንግዲህ እኔ ጀምር መጀመሪያ ወይስ ሳም ጀምራለህ? እኔ ጀምር
እስታይልሽ አንተ ጀምር ብሎኛል። እስኪ ያው ባናቆም ዝም ብለን እንፈላሰፋለን። አሁን እሺ ይሄ ምንድን ነው? እሺ አንተ ታውቃለህ? ዮ አትንቀሳቀሳል። ቆይ እቺን ማይኳን ላስተካክላት ነው። እስታ ከዛስ እንዴት ላድርግ? ምን በቃ ነኝ። ኧረ እባክሽ አተ ደስ ይላል። አይ ቀላል ነው። ይሄ ቀላል ነው። እስኪ ሌላ እንሞክራለን። እዲ አትሪቂ ነበር። እስኪ ሌላ ይሄ ደግሞ እሺ ምንድን ነው? ይሄስ ምንድን ነው? ይሄን ይንቀሳቀሳል? ዮ አታልሳተም እንዴ ነይስ አተምረው። እስኪ እናንብብ እዚህ ጋር እኔ አነባለሁ። እኔ አልገባኝም። ይሄ ደግሞ አትያዙራ። እሺ ይሄስ ምንድን ነው? እንግዲህ እስኪ ሳሚ ትሞክራለህ? እስኪ ሳሚ ይሞክራል። እንግዲህ እሱን ደግሞ ታዩታላችሁ። እኔ ጋር ጨርሰናል። ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንግዲህ ሳሚው የመጀመሪያውን ጨዋታ ሊሞክር ነው። እስኪ ሁሉንም እኔ የሞከርኩትን ይሞክራል። እኔም ልሞክር ነው። እስቲ ይሄ አንተ ሳልክበት ኤክስፐርት ስላደረገ ይሄኛው ይሻላል። ጋድ ዳም ያዙራል ደግሞ ስቶር የምሬን እግዚአብሔር ነው የምሬን ነው። አንተ ምን ነው? አይ ወረዱ። አሁን ያዞርሻል። በቃ ወይ ቤት ውስጥ ባለ ልጅ ይዞ መሆን ያለበት ከቤት ካወጣችሁት ይላ ታሪክሽ ሞክር። ይሄንን ሞክር። እኔ ሞከርኳትን ትሞክራለህ እንዳለ ምንድን ነው ነገር ሳልሳ ዳንስ ናት እቺ። እስቲ እኔ አልገባኝም። ወይ ቁጭ ባለበትና ነር እዚህ ጋር ደግሞ እዚህ ጋር ቦታው ግን ከዚህ ጋር ጋይስ አያምርም? ያው ቅድም ፎቶ የተነሳነበት በቃ እንዳለ ጫካ ነው የምላችሁ። ጭራሽ ሌላ ነገር አትዩም። አረንጓዴ ነገር በቃ አተ ስቶፕ ያዘኝ። እስኪ ያት ጀለስ ደግሞ እዚህ ጋር እየሰራሽ ነው። ይመሻችሁ በቃ። አሁን ደግሞ እስኪ እዛ ባስኬትቦሉ ጋር ሄደን ምናምን ፎቶ እንነሳለን። ያው ሞክራ ግን ብዙም ደስ አይልም ማለት አልገባንም። እንዴት ጨዋታው እንዴት እንደሆነ አልገባንም። ይሄ እንደዚህ ነው። ይሄ እንኳን ገብቶናል ማለት እንደዚህ ሁለቱንም እጃችሁን እያደረጋችሁ በሁለቱም ማንቀሳቀስ ነው። የዛኛውን አልገባንም። እስኪ የምታውቁ ካላችሁ እንደ ቅድሙ እንደጠይኳችሁ ኮሜንት ላይ አስቀምጡ። ይሄኛው አልገባንም። ይሄ ምንድን ነው? ይንቀሳቀሳል፣ ኖርማል ይንቀሳቀሳል። ግን ይሄ ምንድን ነው? ይሄም አልገባንም። ሁለቱም አልገባንም። ይሄ ምንድን ነው? ይሄ ቢያንስ ቁጭ ብላችሁ እንዲስታረጉት ይንቀሳቀሳል። እንዲስታረጉት ይንቀሳቀሳል። ስትሬች ለማድረግ ይመስለኛል። እንግዲህ አሁን ደግሞ እስኪ እዛ ጋር ባስኬትቦሉ ጋር እንሄዳለን። እሱ ጋር ደግሞ ትንሽ ፎቶ እንነሳና ደግሞ ወደ ሌላ ቦታ ደግሞ እንወስዳቸዋለን። ሌላ የሚታይ ነገር ካለ ወደ ሌላ ቦታ እንወስዳቸዋለን። ያው እንግዲህ በዚህ ፀሐይ አለ፣ እዚህ ጋር በጣም ሞቃት አለ እና ቅድም እንዳልናችሁ እዛ 4 ኪሎ አዲስ የተሰሩ ሱቆች አሉ። ቤዝመንት ውስጥ እታች የተሰሩ ሱቆች ምናምን አለ። እነሱን ደግሞ ሄደን እናያለን። ያው እስከ መጨረሻው ተከታተሉ። እዚህ ጋር ሞከርን። እሺ አሁን ደግሞ ሌላ ቦታ እንሂድ ብሎ እዛ ጋር ሊወስደን፣ እዛ ጋር ሄደን ደግሞ እስኪ እንሞክረዋለን። ያው ግን አንድ አይነት ነው ይመስልኝ ሳሚ፣ እንደዚህ አይነት ነው። እስኪ ሄደን እንሞክረዋለን። ተከተሉ እስከ መጨረሻው። ያው ይለያያል ብዬ ነበር ግን አይለያይም። ይሄ ይለያያል። ይሄ እንደዚህ ነው የምትሰሩት። የራሳችሁ ነው የምታነሱት እዚህ ጋር ማለት ነው። እዚህ ጋር በጣም ግን ያፍታታችኋል። እዚህ ጋርም ሌላ ጨዋታዎች አሉ። እዚህ ጋር እነዚህም ይለያያሉ። የነዚህ ደግሞ እንዴት እንደሆነ እንጃ። ሞክረው። አይ ሳይገባማ ትሞክር አንተ ደግሞ እንዳልኩ ይሄ እንደዚህ ቁጭ ብላችሁ ስትሬች የምታደርጉበት መሰለኝ። ብቻ አልገባንም። ያው እስኪ ሌላ ቦታ ደግሞ እንሄዳለን። የቦታው መጨረሻ እዚህ ጋር ነው። ቦታው ከዛ ከጫፍ ትገቡና እዚህ ጋር ነው የሚያልቀው። የመጣ ነው እዛ ጋር ነው ድረስ። ከዛ በጣም ብዙ ነው። ያው እንግዲህ ጋይስ በጣም ዙረን ብዙ ቦታ ሄድን። ደከመን፣ በጣም ነው ደከመን እና ሲደክማችሁ እንደዚህ አይነት ማረፍ የምትችሉበት ቦታ አለ፣ ዛፍ አለ። ከፈለጋችሁ ጋር መተኛት ነው በቃ። ይኸው ሊተኛ ነው ጀለስ ሊተኛ ነው በቃ ተመችቶታል። ያው እንግዲህ እኔ በጣም ነው ደከመኝ። ብዙ ቦታ አይተናል። እዚህ ስትመጡ ግን ማለት ነው ምግብ ብሉ፣ የምር ምግብ ብሉ። በጣም ምግብ ብሉና ነው ምግብ መብላት አለባችሁ። እንደገና እዚህ በጣም ውድ ነው ማለት አቅም ላለው ሰው እዚህ በጣም ርካሽ ነው፣ ኖርማል ነው። ያው ግን አቅም ለሌለው ግን ውድ ነው በጣም ምግባቸው። አሁን ለምሳሌ አንድ አይስክሪም ስንት እንደሆነ ታውቃላችሁ? 175 ብር ነው አንድ አይስክሪም እና በጣም ውድ ነው። እንግዲህ ጋይስ ወዳጅ ፓርክ ነበረን ቆይታ ይሄንን ይመስል ነበር። ያው ብዙ ነገሮች አይተናል እና አሁን ደግሞ ቀጥታ የምንሄደው ወደ
4 ኪሎ ቤዝመንት የተሰሩትን ሱቆች ምናምን ገብተን እናያለን፣ ሪቪው እናደርጋለን። ያው እስከ መጨረሻ ተከታተሉን። እስካሁን አብራችሁን ስለነበራችሁ እናመሰግናለን። ሰብስክራይብ ማድረግ እንዳረሱ። ይመቻችሁ። ለማንኛውም ቤዝመንቱ ጋር ደርሰናል። በስንት አቅበት በላይ አሁን ገብተን እናሳያቸዋለን። ያለው ዝም ብለን ለማሳየት ነው እንጂ ሌላ ቀን ለመግዛት ምናምን ስንመጣ እናሳያቸዋለን። አባችሁ ጋይስ እንግዲህ እየገባን ነው። ቦታው በጣም ያምራል። ምንም አይልም ነው እንጂ ያምራል። ሌላ ታሪክ በቃ ሌላ ታሪክ። አዙሩልኝ፣ አዙሮ ካሜራውን ቀይ። ያው ገብተናል። በጣም ያምራል። ምንም አይልም። እስቲ ገባ ብለን እንግዲህ ውስጡን አይተናል። ያው ምንም አይልም። አጭር ናት ግን በጣም ትልቅ ይመስለኝ ነበር። አጭር ነው። ሱቆች አሉ፣ ቸኮሌት፣ ብዙ ነገሮች አሉ። ሪንግ ላይት፣ የስልክ አክሰሰሪዎች እንዳለ ሁሉም አሉ። ያው ምንም አይልም። ሊፍትም አለ ከፈለጋችሁ፣ ግን አንድ ፎቅ ለመውጣት ከቤዝመንት ወር ላይ ነው የሚያስወጣችሁ እና ብዙም ምንም አይልም። ያምራል። ጋይስ የነበረን ቆይታ ይሄንን ይመስል ነበር። እስካሁን ስለተከታተላችሁ እናመሰግናለን። ያው ሌላ ቪዲዮዎች ፖስት እንድናደርግላችሁ ሰብስክራይብ፣ ላይክ፣ ሀሳባችሁን ኮሜንት ላይ መግለጽ እንዳትረሱ። ያው እስካሁን ስለተከታተላችሁ እናመሰግናለን።